መሰረታችንን ደግሞ ወደዚህኛው ትውልድ ለማሸጋገር መሳይ ደግሞ የራሱን ድርሻ ይወጣል ማለት ነው። መሰረታችን ደግሞ በኢትዮጵያ የሙዚቃ ታሪክ ውስጥ የራሱን የሆነ እጅግ ትልቅ አሻራ ያኖረው አባታችን ተፈራ ካሳ ገና ለትውልድ ይሸጋገራል። ተፈራ ካሳ ስራ ፍቶ ሲያይሽ ያንቺ ተመልካች በውበት ቁንጅና ማን ነበር ያላንቺ? በውበት ቁንጅና ማን ነበር ያላንቺ? ስራ ፍቶ ሲያይሽ ያንቺ ተመልካች በውበት ቁንጅና ማን ነበር ያላንቺ? በውበት ቁንጅና ማን ነበር ያላንቺ? ትርንጎ ሚመስለው ጉንጭሽ ማሸሸ ስትል ነበር ያንቺ ፍቅር ያሳበደው ውበት ቁንጅናሽን ዛሬም ወሰደው። ስራ ፈቶ ሲያይሽ ያንቺ ተመልካች በውበት ቁንጅና ማን ነበር ያላንቺ? በውበት ቁንጅና ማን ነበር ያላንቺ? ስራ ፈቶ ሲያይሽ ያንቺ ተመልካች በውበት ቁንጅና ማን ነበር ያላንቺ? በውበት ቁንጅና ማን ነበር ያላንቺ? ልክ እንደ ጨረቃ ብቅ ስትይ ደምቀሽ እንዲህ አልነበረም ያንቺ አፈጣጠርሽ። እስኪ ልጠይቅሽ ባፌ ተናግሬ የነበረሽ ውበት የት ደረሰ ዛሬ? እስቲ ነገር ምሽጃችሁ በእግዚአብሔር እስቲ ስራ ፈቶ ሲያይሽ በውበት ቁንጅና በውበት ቁንጅና ማን ነበር ያላንቺ? ስራ ፈቶ ሲያይሽ ያንቺ ተመልካች በውበት ቁንጅና ማን ነበር ያላንቺ? በውበት ቁንጅና ማን ነበር ያላንቺ? እስቲ ለመሳይ አሳምሮ መልበስ ጸጋ አበጣጠርሽ ዓለም መድና ግሩም ለዛ ፍቅርሽ። እስኪ ልጠይቅሽ ባፌ ተናግሬ የነበረሽ ውበት የት ደረሰ ዛሬ? ስራ ፈቶ ሲያይሽ ያንቺ ተመልካች በውበት ቁንጅና ማን ነበር ያላንቺ? በውበት ቁንጅና ማን ነበር ያላንቺ? ስራ ፈቶ ሲያይሽ ያንቺ ተመልካች በውበት ቁንጅና ማን ነበር ያላንቺ?